ዛሬ የምንመለከተው ዴንጀረስ አኒማልስ የተሰኘውን አስፈሪ የፊልም ታሪክ ነው። ፊልሙ የሚጀምረው በአውስትራሊያ ጎልድ ኮስት ሲሆን ግሬግ እና ነፍሰ ጡር ጓደኛው ሄዘር የተባሉ ሁለት ካናዳውያን ቱሪስቶች ታከርስ ኤክስፔሪየንስ በተባለ ቦታ ከሻርኮች ጋር የመዋኘት ጀብድ ለማድረግ ይመጣሉ። ነገር ግን ባለቤቱን ታከርን ማግኘት አልቻሉም። ይልቁንም ዴቭ የተባለ ለየት ያለ ባህሪ ያለው የአካባቢው ነጋዴን ያገኛሉ። እሱም በአካባቢው በቅርቡ አንድ ሰው በቡል ሻርክ ጥቃት እንደደረሰበት ያስጠነቅቃቸዋል። በዚያው ቅጽበት የቦታው ባለቤት ታከር ደርሶ ደንበኞቹን በደስታ ይቀበላቸዋል። ግሬግ እና ሄዘር ባልና ሚስት እንደሆኑ ይጠይቃቸዋል። ነገር ግን ሄዘር በአንድ ሆቴል ውስጥ የሚያድሩ ጓደኛሞች ብቻ እንደሆኑ ታስረዳዋለች። በንግግሩ ወቅት ሄዘር በታከር ላይ የሆነ የሚያስፈራ ወይም ያልተለመደ ነገር እንዳለ ታስተውላለች። ማንም ሰው ያሉበትን ቦታ እንደማያውቅ በማወቁ በግርምት የተደሰተ ይመስላል። ሁኔታው ያልተመቻቸው ስሜት ቢኖርም ሁለቱ ጓደኛሞች የታከር ጀልባ ላይ ተሳፍረው ወደ ባህሩ ይጓዛሉ። በመንገድ ላይ ታከር ገና የ7 ዓመት ልጅ እያለ በሻርክ እንዴት በግፍ ጥቃት እንደደረሰበት ታሪኩን ያካፍላቸዋል። ታከርም ሻርኮቹን ለማስመጣት ሙሉ ባልዲ ማታለያ ምግብ ውሃ ውስጥ ይደፋል። በመቀጠል ሁለቱ ጓደኛሞች በውሃ ውስጥ ወደሚገኘው ጎጆ ገብተው በትልልቅ ሻርኮች ይከበባሉ። ትዕይንቱ መጀመሪያ ላይ ሄዘርን ያሰጋታል። ነገር ግን ግሬግ እጁን በመስጠት በቀስታ ያረጋጋታል። እሷም በሂደት ዘና ብላ በሁኔታው መደሰት ትጀምራለች። ከጥቂት ደቂቃዎች በኋላ ሁለቱ ጓደኛሞች በልምምዱ በጣም ተደስተው ወደ ላይ ይወጣሉ። የማይረሳ የውሃ ጉዞን ስለሰጣቸው ታከርን ያመሰግኑታል። ነገር ግን ታከር በድንገት ግሬግን በቢላ ወግቶ ወደ ባህሩ ውስጥ ሲወረውረው ነገሮች ወደ አስፈሪ አቅጣጫ ይቀየራሉ። ምስኪኑ ግሬግ በሻርኮቹ ይበላል። በሚቀጥለው ቀን ጠዋት ዜፈር የተባለች አሜሪካዊት የሞገድ ላይ ተንሸራታች እንተዋወቃለን። ቆየት ብላ አቅራቢያ ወደሚገኘው ሱፐርማርኬት ትቆማለች። እዚያም አንድ ወጣት የገንዘብ ተቀባዩን ኬብል ሲጠይቅ እና አልቋል ሲባል ታስተውላለች። ከሱቁ እንደወጣች ዜፈር መጠጧን ጨርሳ ከካፕ ውስጥ የደበቀችውንና ከሱቅ የሰረቀችውን አይስክሬም በሚስጥር ታወጣለች። በዚያው ቅጽበት ቅድም ያየችው ወጣት ይቀርባታል። ስሙ ሞሰስ ይባላል። እሷም ስትሰርቅ እንዳያት ይነግራታል። የጃምፐር ኬብሏን እንዲያበድራት ይጠይቃታል። እሷ እምቢ ስትለው ደግሞ ለፖሊስ ጠቁሞ እንደሚያስይዛት ያስፈራራታል። ዜፈር በሞሰስ ወትዋችነት ብትበሳጭም በግዴታ ተስማምታ ራቅ ብሎ ወደ ቆሙ መኪናው ትወስደዋለች። መኪናው ጋር ሲደርሱ ዜፈር በኬብሏ በመጠቀም መኪናውን ለማስነሳት ትረዳዋለች። መኪናው እስኪነሳ እየጠበቁ ሳለ ውይይት ይጀምራሉ። ሁለቱም የሞገድ ላይ ሽርሽር እንደሚወዱ ይነጋገራሉ። ይህ የጋራ ፍላጎታቸው በመካከላቸው ፈጣን ቅርበት እንዲፈጠር ያደርጋል። በዚያች ምሽት ከሞሰስ ቤት ውጪ በቆመው የዜፈር መኪና ውስጥ ሁለቱ ይበልጥ ይቀራረባሉ። በሚቀጥለው ቀን ማለዳ ተነስቶ ቁርስ ሊያዘጋጅላት ይሄዳል። ነገር ግን ወደ መኪናው ሲመለስ ዜፈር ጥላው ሄዳለች። ይህም በጣም ያሳዝነዋል። በሌላ በኩል ዜፈር ለመንሸራተት ወደ አንዱ የባህር ዳርቻ ፓርኪንግ ላይ ትደርሳለች። ነገር ግን የሰርፍ ቦርዷ ቁልፍ ቅድም አብረው ሳሉ በስህተት በሞሰስ እንደተጣለባት ታስታውሳለች። ከአንድ ጭነት መኪና ውጭ አጠገቧ ማንም እንደሌለ ስታይ የሚረዳት ነገር ለማግኘት ወደ መኪናው ትጠጋለች። በዚያው ቅጽበት የመኪናው ባለቤት ይመጣል። እሱም ሌላ ሰው ሳይሆን ታከር ነበር። ቁልፍ እንደሚያስፈልጋት ሲረዳ አንድ ይሰጣታል። ከዚያም አካባቢውን ትቶ ይሄዳል። ቆይት ብሎ ዜፈር ሳትሰናበተው በመሄዷ ከተበሳጨው ከሞሰስ መልእክት ይደርሳታል። እሷም ባህር ዳርቻ ለመንሸራተት እንደመጣች ትነግረዋለች። የሚያሳዝነው ግን እሷ ቴክስቱን እያነበበች እያለ በድንገት ታከር ከጀርባዋ መጥቶ ያጠቃታል። ጭንቅላቷን በፌስታል ይሸፍነዋል። በመቀጠል መኪናው ጀርባ ባለው ትልቅ ሳጥን ውስጥ ከተታት። ለመሆኑ ግን ይህ ሰውዬ እስካሁን ድረስ አለመያዙ አይገርማችሁ? በሚቀጥለው ቀን ጠዋት ሞሰስ ወደ ባህሩ ዳርቻ ፓርኪንግ ይመጣል። የዜፈርንም መኪና እዚያው ያገኘዋል። እሷ ግን የለችም። ወደ ስልኳ ሲደውልም የስልኩ ጥሪ መኪና ውስጥ ይሰማል። ይህ ነገር ሞሰስን በጣም ያሳስበዋል። ሁሉም በእንዲህ እንዳለ ዜፈር ራሷን ሳታውቅ በታከር ጀልባ ውስጥ ከአልጋ ጋራ በካቴና ታስራ ታገኘዋለች። አጠገቧ ለቀናት ታስራ የቆየችው ሄዘር በህይወት ተኝታ ነበር።
የደነገጠችው ዜፈር እርዱኝ ያለች ትጮኻለች። ሄዘር ግን ጀልባው በባህር መሃል ስለቆመ ምንም ተስፋ እንደሌለ ትነግራታለች። በሌላ በኩል ሞሰስ ወደ ስራ እየሄደ ሳለ የዜፈር መኪና በጎታች መኪና ሲወሰድ ያያል። ይህም ጭንቀቱን ይበልጥ ይጨምረዋል። መጥፋቷን ለመጠቆም ወደ ፖሊስ ጣቢያ ይሄዳል። ነገር ግን ፖሊሱ ሞሰስ ዜፈርን ያወቃት ለ11 ሰዓታት ብቻ በመሆኑ ፖሊሱ በግዴታ መዝገብ ለመክፈት ይስማማል። ነገር ግን የዜፈርን ሙሉ ስም ሲጠይቀው ሞሰስ አለማወቁን ለመናገር ያፍራል። ወደ ጀልባው ስንመለስ ሁለቱ ሴቶች ጨዋታ ይጀምራሉ። ሄዘርም ወደዚህ ጉዞ ከመምጣቷ በፊት የእናቷን ምክር አለመስማቷ እንደጸጸታት ትነግራታለች። ዜፈር ደግሞ ያደገችው በታሰረ ቤተሰብ ውስጥ እንደሆነና አስቸጋሪ የህፃንነት ጊዜ እንዳሳለፈች ታዳጊዎች ማረሚያ ቤት እንደነበረችም ትነግራታለች። በጨዋታቸው መካከል ዜፈር በሄዘር የዋና ልብስ ላይ ሽቦ ታያለች። እንድታቀብላትም ትጠይቃታለች። ሄዘርም ጊዜ ሳታባክን ልብሷን ታቀብላታለች። ዜፈርም ሽቦውን አውጥታ ካቴናዋን ለመክፈት ስትሞክር ድንገት ታከር ምግብና ውሃ ይዞ ወደ ውስጥ ይገባል። ዜፈር በፍጥነት ሽቦውን ትደብቀዋለች። እሷ ውሃውን ትጠጣለች። ታከር ከወጣ በኋላ ዜፈር ካቴናዋን ለመክፈት ትሞክራለች። ነገር ግን ሁለቱም ማዞር ይጀምራቸዋል። ታከር በውሃው ውስጥ ማደንዘዣ ጨምሮባቸው ስለነበረ ራሳቸውን ይስታሉ። ዜፈር ራሷን ስታውቅ ጀልባው ወለል ላይ ወንበር ላይ ታስራ ታገኘዋለች። አጠገቧም ካሜራ ተተክሎ ታያለች። ታከር ቀጣዩን ዘግናኝ ድርጊቱን በካሜራ ሊቀርጽ እንደሆነ ይነግራታል። በዚያው ቅጽበት ራሷን የሳተችው ሄዘር በትልቅ ማንሻ ክሬን ላይ ታስራ የቪዲዮ አካል ልትሆን ተዘጋጅታለች። እሱም ምንም እንዳልተፈጠረ የሄዘርን ፀጉር በከፊል ይቆርጠዋል። እሷም ደንግጣ እየጮኸች ትነቃለች። ታከር ለቅሷንና አታድርገው ማለቷን ችላ በማለት ሄዘርን ወደ ውሃው ዝቅ ያደርጋታል። እግሯንና አካሏ ውሃ ውስጥ እንዲንሳፈፍ ያደርገዋል። ሁለቱም ሴቶች እንዲተዋቸው ቢለምኑትም ይህ አእምሮ በሽተኛ ምንም አልሰማቸውም። እውነትም እብድ ነው ሰውዬ። በቅጽበት በርካታ ሻርኮች መጥተው ሄዘርን በግፍ ይበሏታል። ዜፈር ደግሞ በፍርሃት ትጮኻለች። ታከር ሙሉውን አስፈሪ ትዕይንት በካሜራ ከቀረጸ በኋላ ወደ ዜፈር ዞሮ ቀጣይዋ እሷ እንደሆነች ይነግራታል። ቆይ ካሜራው ለምን አስፈለገ? ቆየት ብሎ ዜፈር ወደ ታሰረችበት ክፍል ተመልሳ የእሷንና የሄዘርን ስም ግድግዳው ላይ ትቀርጻለች። በመቀጠል ከቀለሙ በስተጀርባ የተደበቁ በርካታ ሌሎች ስሞችን ታያለች። ይህም ማለት ታከር ከነሱ በፊት የብዙ ሰዎችን ሕይወት ማጥፋቱን ያረጋግጥላታል። በሚቀጥለው ቀን ታከር ተጨማሪ ውሃ ይዞ ይመጣል። ነገር ግን በዚህ ጊዜ ዜፈር ውሃውን ደፍታ ከእሷ እንዲርቅ በቁጣ ትነግረዋለች። ታከር ምንም ሳይመስለው ያስቀመጠላትን ባልዲ እንደ ሽንት ቤት እንድትጠቀምበት በረጋ መንፈስ ይነግራታል። ታከር ሲወጣ ዜፈር አንድ ሀሳብ ይመጣላታል። የባልዲው የብረት እጀታ ለመሳሪያነት ሊያገለግላት እንደሚችል ታስተውላለች። ከጥቂት ጊዜ በኋላ እሷ ተኝታ ባለችበት ወቅት ይህ አእምሮ በሽተኛ በማደንዘዣ መርፌ ሊወጋት ይቀርባል። በዚህ ጊዜ ዜፈር በያዘችው የብረት እጀታ አንገቱ ላይ ትወጋዋለች። ታከር በህመም ሲወድቅ ቁልፉን ቀምታ ካቴናዋን ትከፍታለች። ነገር ግን ታከር ቢቆስልም አሳዶ ይዛታል። እግሯ ላይም ድጋሜ ማደንዘዣ መርፌ ይወጋታል። ዜፈር ታከርን ግንባሩን መታ ጥላው በፍጥነት ወደ መገናኛ ሬዲዮ በመሄድ እርዳታ ለመጠየቅ ትሞክራለች። ነገር ግን ማንም አይመልስላትም። ከዛም በሩቅ የፓርቲ ጀልባ ታያለች። የታከርን ካሜራ ወደ ባህሩ ደፍታ እሷም ወደ ውሃው ትዘላለች። ነገር ግን እግሯ ላይ የወጋት ማደንዘዣ በፍጥነት መስራት ይጀምራል። ሩቅ መዋኘት እንዳትችል ይደክማታል። ራሷን ስታ ታከር ደርሶ ይይዛታል። ጎትቶም ወደ ጀልባው ይመልሳታል። የጉድ ቀን አይመሽም ይባላል ጋይስ። በሚቀጥለው ቀን ጠዋት ሞሰስ ከፖሊሶችና ከዋና አዳኞች ጋር ሆኖ ዜፈርን መፈለጉን ይቀጥላል። ነገር ግን ምንም ፍንጭ ሊያገኙ አልቻሉም። ቆየት ብሎ የፓርኪንጉን የደህንነት ካሜራ ምስል ሲያዩ ዜፈር የተሰወረችበት አካባቢ አንድ የጭነት መኪና ሲወጣ ያስተውላል። በመኪናው ላይ ታከርስ ኤክስፒሪየንስ የሚል ጽሑፍን ያያል። በዌብሳይቱ ላይ ወዳለው ስልክ ቢደወልም ማንም አይመልስም። ሌላ ፍንጭ ስላልነበረው ታከር አዲስ ካሜራ ለመግዛት ወደ ከተማ በሄደበት ወቅት ሞሰስ ወደ ታከር ጀርባ ለመሄድ ይወስናል። ጀልባው ላይ ሲደርስ ከውስጥ አንድ ድምጽ ይሰማል። ከዚያም ወዲያውኑ ጥርጣሬውን ይጨምረዋል። መስኮቱን ሰብሮ ወደ ውስጥ ይገባል። ዜፈር ታስራ ሲያያትም በጣም ይደነግጣል። አፏ ላይ የተለጠፈውን ፕላስተር ሲያነሳላት በፍጥነት ለፖሊስ እንዲደውል ትነግረዋለች። ሞሰስ ተስማምቶ ለመደወል ወደ ላይኛው ፎቅ ይሮጣል። ነገር ግን ለፖሊስ ከመደወሉ በፊት
ታከር ተመልሶ ይመጣል። ነገር ግን ለፖሊስ ከመደወሉ በፊት ታከር ተመልሶ ይመጣል፣ በጭካኔም ያጠቃዋል። ሁለቱም በኃይል ይፋጠጣሉ። ሞሰስም ታከርን ሊገድለው ምንም አልቀረውም ነበር። ነገር ግን ዜፈር እንዳይገድለው ጮሃ ስትከለክለው ሞሰስ አመነታ። ታከር ይህንን አጋጣሚ በመጠቀም ሞሰስን ይወገዋል። ሞሰስም መሬት ላይ ይወድቃል። ሞሰስን ካደከመ በኋላ ታከር የዜፈርን ሕይወት ለመጨረሻ ጊዜ ለማጥፋት ወደ ጀልባው ወለል እየጎተተ በጭካኔ ይወስዳታል። በማንሻው ክሬን ላይ አስሮ ወደ ውሃው ሊያወርዳት ሲል ዜፈር ግን ተስፋ ልትቆርጥ አልፈለገችም። ሙሉ በሙሉ ኃይሏን ተጠቅማ ሰውነቷን በማወዛወዝ ታከርን ገፍትራ ወደ ባህር ውስጥ ጥለዋለች። ታከር ከውሃው ለመውጣት ቢታገልም በሴኮንዶች ውስጥ በርካታ ሻርኮች መጥተው በግፍ ይበሉታል። አዳኙ በራሱ ወጥመድ ውስጥ ገብቶ ተበላ። ዜፈር በፍጥነት ራሷን ፈታ በከፍተኛ ሁኔታ ደም እየፈሰሰው ያለውን ሞሰስን ለመርዳት ወደ ውስጥ ትሮጣለች። ደሙን ማስቆም ትችላለች። ከጥቂት ጊዜ በኋላም ፖሊሶችና አዳኞች የሞሰስን የስልክ ጥሪ ተከትለው ለመታደግ ይደርሳሉ። በዚያው ምሽት ሁለቱ ከተጋረጠባቸው አስፈሪ አደጋ በመትረፋቸው እያመሰገኑ በባህር ዳርቻው ላይ አብረው ያሳልፋሉ። የፊልሙ ታሪክ ይህን ይመስላል። ፊልሙ እዚህ ላይ ያበቃል። ይህንን ቪዲዮን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። በቀጣይ የሙቪ ሪካፕ እንገናኛለን። ቻው ቻው።